እግዚአብሔር ከግምታቸው በላይ በክብር ያስቀጥላቸዋል። አሜን እያላችሁ ሰዱ። ሐዋርያው ጳውሎስ ከመርከብ አደጋ በኋላ በመላጥያ ደሴት ተጠለሉ። መላጥያ ደሴት እጅግ ብርድ ስለነበረ እንጨትን ሰብስበው እሳት ለኩሶ ለመሞቅ ሲያስቡ ልክ እሳቱ ሲለኮስ ከእሳት ውስጥ እፉኝት ወጥታ እጁ ላይ ተጠመጠመችበት፣ ነደፈችው። ይህንን ያዩ የአካባቢው ሰዎች ካሁን ያብጣል፣ ካሁን ይወድቃል፣ ካሁን ይሞታል፣ እንደውም አንዳንዶች ይሄ ከመርከብ አደጋ ቢተርፍ እንኳን ከፉኝት ሊተርፍ አልቻለም፣ የእግዚአብሔር ቁጣና ፍርድ በሱ ላይ አለ ብለው ተዘባበቱበት። እርሱ ግን እፉኝቷን ወደ እሳቱ አራግፎ መስበኩን ቀጠለ። ለብዙዎች እጅ እየጫነ መፈወስ ጀመረ። ያብጣል በተባለበት ቦታ፣ ይሞታል በተባለበት ቦታ፣ በፈረዱበት ቦታ ላይ እግዚአብሔር በረከት አደረገው። እግዚአብሔር ለፈውስ አደረገው። በጣም የምወደው አንድ ቃል አለ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ ካሁን ታብዳለች፣ ካሁን ያብዳል፣ ካሁን ይከስራል፣ ካሁን ይወድቃል፣ ካሁን ያፍራል ተብላችሁ በምትጠበቁበት ቦታ እግዚአብሔር በረከት ያደርጋቸዋል። እግዚአብሔር ፈውስ አድርጎ ያስቀጥላቸዋል። ያዕቆብ ልጁ ዮሴፍን በሕይወት ባገኘው ጊዜ በሕይወት አገኛለሁ ብዬ አላሰብኩም ነበር፣ አውሬ በልቶታል ብዬ ደምድሜ ነበር። እግዚአብሔር ግን ንግስናህን፣ እግዚአብሔር ግን ከፍታህን፣ እግዚአብሔር ግን የልጅ ልጅህን አሳየኝ ብሎ እንደተናገረ በጌታ በኢየሱስ ስም ክፉ በተጠበቃችሁበት ቦታ፣ በኪሳራ በተጠበቃችሁበት ቦታ፣ በእፍረት በተጠበቃችሁበት ቦታ እግዚአብሔር ያከብራችኋል። የሆነማ ክብር ከፊታችሁ አለ። የሆነማ ከፍታ ከፊታችሁ አለ። በጌታ በኢየሱስ ክርስቶስ ስም ካፌ ቃል በቀር አይሆንባችሁም። እንዲህ አይነት አጽናኝ መልእክት እንዲደርሳችሁ ፎሎ በማድረግ ቤተሰብ ሁኑ። ይህን የተባረከ መልእክት ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለብዙዎች የመጽናናት ምክንያት ያደርጋችሁ። ብሩካን ናችሁ። ወዳችኋለሁ።